ጸጋ በትጋት በስራ ኃጢአትን ባለመስራት ወይም ደግሞ ጥሩ ባህሪ በመላበስ የሚመጣ አይደለም። አንዳንድ ሰዎች እንደሚያስቡትም በሃይማኖት ብርቱ ለሆኑ ሰዎች ብቻ የሚሰጥ አይደለም። ጸጋ ማለት ለማይገባው ሰው ማለትም ለኃጢአተኛ ያውም ፍርድና ቅጣት ይገባው ለነበረ ሰው እንዲሁ ከእግዚአብሔር በነፃ የሚሰጥ ስጦታ ነው። ይህንንም ስጦታ የሰው ልጅ በሙሉ መቀበል እንደሚችል መጽሐፍ ቅዱስ ይናገራል። የዘር ወይም የማንነት ልዩነት ሳይኖር እግዚአብሔር ጸጋው ለሁሉም ሰው ይሰጣል። ቲቶ 2:11 ላይ እንደሚናገረው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህን ጸጋ ነፃ ያለምንም ውጣ ውረድ ከእግዚአብሔር መቀበል እንችላለን። የምንቀበለው አንዳች ሌላ ልምምድ ውስጥ ገብተን ሳይሆን በኢየሱስ ክርስቶስ በማመን ብቻ ነው። ወደ ሮሜ 3:22-24 ላይ እንደሚናገረው እርሱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ እግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርተዋልና እግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ።